ሰላም እንዴት ናችሁ? ዛሬ ማውራት የፈለግኩት አትፍረዱ በሚል ርዕስ ነው የምናወራው። ዛሬ ምንድን ነው የሚለው መጽሐፍ ቅዱስ? አትፍረዱ፣ እንዳይፈረድባችሁ አትፍረዱ፣ እንዳይፈረድባችሁ አትፍረዱ። አንድ መጽሐፍ ቅዱስ ታሪክ ልንገራችሁ። ዮሐንስ ወንጌል ምዕራፍ 8 ላይ መሰለኝ አንዲትን ሴት ፈሪሳውያን ስትዘሙት አገኘን ብለው ኢየሱስ ክርስቶስ ፊት አቀረቡና በሕዝብ መካከል አቆሟት። ከዛ በኋላ ሊፈትኑት ፈልገው ነው የሚለው ያመነዘረች ሴት በድንጋይ ተወግራ ትገደል ይላል የሙሴ ሕግ፣ አንተ ምን ትላለህ አሉት። ጌታም ጎንበስ ብሎ በመሬት ላይ በጣቱ ጻፈ። ከዛ በኋላ ከእናንተ ኃጢአት የሌለበት ቢኖር ቀድሞ ይውገራት አለ። ከዛ በኋላ ደግሞ አሁንም ሲጠይቁት በመሬት ላይ ጎንበስ ብሎ ድጋሚ ጻፈ። የዚህ ሰዓት ሕሊናቸው ወቀሳቸው ነው የሚለው መጽሐፍ ቅዱስ። ሕሊናቸው ወቀሳቸውና ከሽማግሌ ጀምሮ እያንዳንዳቸው ጥለዋት ሄዱ። ከዛ ጌታም የሚፈርዱብኝ ሰዎች የት አሉ? እንደውም ባነብላችሁ ደስ ይለኛል። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንዳችም እንኳን አለች። ኢየሱስም እኔ አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት ይላል። በዚህ የመጽሐፍ ቅዱሴ የድሮ 66 ሰንበት ትምህርት ቤት እያለው ስጦታ የተሰጠኝ መጽሐፍ ቅዱስ ነው እና በጣም የምወደው መጽሐፍ ቅዱስ ነው። ትዝታ ሕሊናቸው ነው የሚለው። ሕሊናቸው ወቀሳቸው። መፍረድ ማለት ምን ማለት መሰላችሁ? የሆነ ሰው ላይ ጣት ስትጠቁሙ እኔ ከዛ ነገር ነፃ ነኝ እንደማለት ነው። በምን በአፍ ደረጃ ያ ሰው ስህተት ነው ስትሉ እኔ ልክ ነኝ እያላችሁ ነው። ነገር ግን እውነተኛ ማንነታችሁ ግን እሱ አይደለም። ለምሳሌ እነዚህ ሰዎች ሕሊናቸው ወቀሳቸው የሚላቸው ሰዎች ከነሱ ሴቲቷ ብቻውን ነበረች፣ ብቻውን ነው የምትዘሙተው። ያቺ ሴት ብቻውን የዘመተችው። ወንዶቹ ባይኖሩ ሴቷ ገላዋን ለማን ነው የምትሸጠው? ከማን ጋር ነው የምታመነዝረው? ሊያውም ለአንዲት ሴት ብዙ ወንድ ነው አይደል የሚሄደው። ስለዚህ ብዙ ወንዶች አሉ ማለት ነው ከጀርባዋ። የፈረዱባት ሰዎች እውነተኛ ማንነታቸው ያ ነው። ስታመነዝር ያገኟት ሰዎች አብሯ ሲያመነዝሩ የነበሩ ናቸው። የፈረዱባት ሰዎች በፈረዱት ፍርድ ራሳቸው ላይ ተፈረደ እንደማለት ነው። ዘማዊ ናት ያሏት ሴት እነሱም ዘማዊ ሆኖ ተገኙ። በጣም ከባድ ነገር ነው። በነገራችን ላይ የሆነ ሰው ላይ እሱ ደካማ ነው ብለህ ስትፈርድ በዛው ልክ በጠቆምከው ጣት ልክ አንተ ውስጥ ያ ደካማነት አለ፣ እንደውም የበለጠ። ለምን? አንተ ውስጥ ያሌለውን ነገር ሰዎች ጋር ስለማታይ። እዚሁ መጽሐፍ ቅዱስ ላይ ምን ይላል?
አይን ውስጥ ያለውን ምሰሶ ስለምንትተ ሰዎች ጋር ያለውን የአይን ጉድፍ ታያለህ። አንተ ጋር ያለው ምሰሶ ጉድፍ ማለት ጠንጥዬ ነገር አይን ውስጥ እንደዚህ ምትገባ ትንሽ አንተ ጋር ያለውን ነው ሰዎች ላይ የምታየው። አንተ የተሻልክ ሆነ ብትገኝ ኖሮ ይልቁኑ ታዝንለት ነበር ለዛ ሰው። ያ ሰው ይልቁን ያሳዝናል እንጂ ልትፈርድበት አትሮጥም ነበር። ባለመፍረድ የምትጠቀመውን ነገር ልንገርህ። በነገራችን ላይ ውስጥ ሂል ካላደረገ ውስጥ የተሻለ ሆኖ ካልተገኘ በዛ ሰው መፍረድን አታቆም። እኛ አብዛኛውን ጊዜ አኗኗራችን አንዱ አንዱን የመጣል አንዱ አንዱን የመግፋት የራሳችን ኃጢአት ሸፍነን ሌላው ላይ እኔ የተሻልኩ ነኝ ለማለት ስለምንጥር አብዛኞቻችን ፈራጆች ነን። ምንፈርደው ግን የራሳችንን ደካማነት ለመደበቅ ነው። የራስን ደካማነት ለመደበቅ ስትል ፐርሶና ትሰራለህ ማለት ነው። በዚህ ዘመን ብዙ ሰዎች የራቁት ቪዲዮ ይገኝባቸዋል። እኛ ምን አደርጋለን አይደል? ልዩነቱ ካሜራ እኛን አለመያዙ እንጂ። ነገር ግን ያቺን ሴት እኛ ምንም እንደማናደርግ አድርገን ያቺ ሴት ዘማዊ ነች። ምናልባት ወዳው የሆነን ሰው ወዳ በፍቅር ስሜት ተገፋፍታ የሆነ ቪዲዮ ልካለት ሊሆን ይችላል። ያ ፍቅር ደግሞ ያልቃል። ሲያልቅ ያ ቪዲዮ ወጣ። በሰዓቶች ሴት ተሳስታ ነበር ማለት ይከብዳኝ። ለምን? በሰዓቱ ልክ ነች እኮ ስለምትወደው እሱን ማጣት ስለማትፈልግ ነው እኮ ያንን ያደረገችው። ያ ሰው ግን በሰዓቱ የያዘውን ቪዲዮ ከተጣሉ በኋላ ፖስተባት ወይንም ለሰዎች ላከባት። እቺ ሴት ምን ማድረግ ነበረባት? ነገርየው ከመሆኑ በፊት ባታደርግ ኖሮ እሳየው። ከሆነስ በኋላ ምናልባት የአንድ ቀን ስህተት ሊሆን ይችላል። እድሜ ልካችን ያቺን ሴት ዘማዊ ናት፣ ያቺ ሴት እንዲህ ናት፣ ያቺ ሴት ኃጢአተኛ ናት ብለን የምንፈርድ ከሆነ ችግረኛ ጋር ነው ማለት ነው። ይልቁን ያቺን ሴት ማጠንከርና ከሳሾችሽ የት አሉ? ጌታ እንዳለ ክሳችንን አንስተን እኛም ማለት ከኛ እንዳንዷ ነሽ እኛም እንዳንቺው ነን ብለን ልናቅፋት ልንቀበላት ይገባል። ልዩነታችን እኛ በካሜራ ለመያዛችን በጨለማ መሆኑ ጉዳይ ማለት ነው። ስለዚህ መፍረድ ስታቆሙ በነገራችን ላይ ሰውነታችሁ ራሱ ይድናል። መፍረድ ስታቆሙ ውስጥ ሰላም ያገኛል። ለምን? የራስን ኑሮ ማለት ነው። የሆነ ሰው ከመሬት ተነስቶ በሆነ ነገር ላይ እጅን አታስገባም፣ ሀሳብን አታስገባም። ስንት የራሱ ነገር ይኖርባል። ገብቷል? ስለዚህ መፍረድ ያቆምክ ቀን ወንድሜ ድናል፣ ብዙ ነገር ይሻሻላል እና መፍረድህን እንድታቆም ሪከመንድ አደርግሃለሁ ማለት ነው። ለዛሬ ይብቃኝ። ታንኪዩ